ሰላም ክብራትና ክብራን የቆይታ ከእንዳሻው ጋር ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት አለፈ? ዛሬ የምንገኘው ቅዳሜ ላይ ነው። በእንዳሻው ጌታቸው ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆናችሁ ስለሆነ በብዙ ክብር እናመሰግናለን። ዛሬ የመጣውበት ከወትሮ በተለየ አቀራረብ ነው። አንዳንዴም የራሴን ምልከታ በዚህ ቆይታ ከእንዳሻው ጋር በተሰኘው ፕሮግራሜ ወደ እናንተ ማቅረቤን የሚቀጥል ይሆናል። ዛሬ ስለ ጓደኝነት እንድናወራ ፈለኩኝ። ሰሞኑን ከጓደኝነት ጋር በተያያዘ በጣም የተፈጠሩ ጉዳዮች አሉ። በሱ ጉዳይ ላይ የራሴን ምልከታ ነው ማጋራችሁ። ይህ ቆይታ ከእንዳሻው ጋር ዛሬ ማወራው ህይወትን የሚያስቀጥፍ ህይወትን የሚያጠፋ ጉዳት ደረጃ የሚያደርሱ ህይወትን የሚጎዳ ስራን የሚያበላሽ ስምን የሚያጠለሽ የሰውን ስሜት የሚጎዱ ነገሮችን በጓደኝነት ሰበብ ቀርበው ስለሚፈጽሙ ሰዎች ነው። ሰሞኑን በጣም በርካታ መነጋገሪያ የሆነ ርዕሰ ጉዳይ አለ። በሱ ጉዳይ ላይ በጣም በጥልቀት ላወራ የምችልበት አግባብ የለም። ምክንያቱም ጉዳዩ በህግ የተያዘ ስለሆነ ሁላችንም የሰማነው ጉዳይ ነው። እንግዲህ እኔ አንድ ጓደኛህ ነኝ ብሎ ወደ እኔ ጋር ሲቀርብ ራሴ ሜጀር የማደርግባቸው ነገሮች አሉ። ይህ ሰው ከኔ ፐርሰናሊቲ ጋር ይሄዳል ወይ፣ ለቤተሰቤ፣ ለስራዬ፣ ለእያንዳንዱ እንቅስቃሴ ይጠቅመኛል የሚለው ነገር በጣም ሜጀር አደርጋለሁ። ምክንያቱም ጓደኝነት ማለት ከዛ በጣም ያለፈ ስለሆነ ማለት ነው። ትክክለኛ ጓደኝነትም በእነዚህና በዚህ መሰል ነገሮች ነው የሚገለጸው። ከክፋትና ተንኮል ጋር በተገናኘ አንድ ጓደኛችን ሲሳካለት እኛ ደስ የማይለን ከሆነ፣ ጓደኛችን ሲያገኝ እኛ እሱ እንዳይሳካለት እንዲጎዳ አልፎም ተርፎም ህይወቱን ሊያስነጥቅ የሚችል ተግባር ውስጥ የምንሳተፍ ከሆነ እንዴት ነው ማድረግ ያለብን? ከዚህ ጋር በተገናኘ 3 ሐሳቦችን ማንሳት ፈለኩኝ። ጓደኛችን ለኛ ጥሩ ነገር እያሰበ እንደሆነና እንዳልሆነ እንዴት እናውቃለን? እውነተኛ ጓደኛ ማን ነው? ጓደኝነትስ ምን ያህል ገደብ ሊኖረው ይገባል? በዚህ ጉዳይ ላይ ላነሳ የቻልኩትኝ ከጓደኝነት ጋር በተገናኘ ጓደኛዬን አምነዋለሁ፣ ጓደኛዬን አምናታለሁ፣ እሱ የሚለኝን ሁላ በኃላፊነት ሰጠዋለሁ፣ የሚለኝ ቦታ አገኛለሁ፣ እናደርግ የሚለኝን ነገር አደርጋለሁ በሚል በመተማመን ሰበብ የበርካታ ሰዎች ህይወት ጠፍቶ አይተናል። የበርካታ ሰዎች ስራ ተበላሽቶ አይተናል። የበርካታ ሰዎች ቤተሰብ ተበትኖ አይተናል። በጓደኝነት ሰበብ ማለት ነው። ሰሞኑን ከዚህ ጉዳይ ጋር በተገናኘ 2 በጣም የሰማዋቸው በህግ የተያዙ ጉዳዮች አሉ። የሰው ህይወት ደግሞ ተበላሽቶ በጣም በተስፋ መቁረጥ ውስጥ የተገኙ ሰዎች አሉ። ከዚህ ጋር በተገናኘ ጓደኛን በማመን ጓደኛ ያለችኝ ነገር ሁላ አምኜ እሷ መትለኝ ቦታ እሄዳለሁ በሚል እሷ አድርጊ የምትለኝን ነገር ሁላ አድርጋለሁ በሚል የተፈጠረ በጣም ብዙ ነገር አለና ጓደኝነት እስከምን ድረስ ነው? የእውነት እኛን ስራችንን ሊያበላሽ ህይወታችንን ሊያጠፋ የኛን ሐሳብ በጥሩ መንገድ እንደተረዳ አድርጎ ግን እኛን የሚጎዳ ነገር ላይ እያደረጉን እንደሆነ ጓደኞቻችን እንዴት ነው ልናውቅ የምንችለው? ከዚህ ጋር በተገናኘ እኔ ማም ነው ቆይታ ከእንዳሻው ጋር ነው የራሴን ምልከታ ነው ያው እንደምታውቁት ማጋራውና እኔ ጓደኛዬን የሚያጠራጥር ነገር ካየውበት በፍጹም ልቀበለው ማልችልባቸው ነገሮች ውስጥ መግባት አለብኝ። ምክንያቱም ጓደኝነቱ ሲቀር ስለሚቀር ህይወቴን ሊያበላሽ የሚችል ነገር ከሆነ፣ ስራዬን ሊያበላሽ የሚችል ነገር ውስጥ ከሆነ በጓደኝነት ሰበብ መገባት የለበትም። ምክንያቱም ጓደኛዋን አምና ህይወቷን ያጣች ልጅ አለች። በዚሁ ባሳለፈው ሳምንት ከቤቷ ተደውሎላት ነው የወጣችው። ልጅቷ ያደገች ነው፣ እየተሳካላት ነው፣ እየሰራች ነው። ይሁላ የመጨረሻው ድምዳሜ ሲታወቅ በጓደኛዋ ሰበብ ነው ህይወቷን ያጣችው። ስለዚህ አንዳንድ እኛ ሲሳካልን እኛ እየሰራን እንደሆነ ሲያውቁ እተባበራለሁ በሚል ስሜት የኛ አጠገብ እንደሆነ ሊያሳዩን ይችላሉ። ግን ህይወት እስከመንጠቅ ስራችንን እስከማበላሸት አልፎ ተርፎ ከቤተሰብ ጋር እስከማጣላት ከሌላ ሰው ጋር እስከማጣላት የሚደርስበት ሁኔታ
በጣም አለ። ምን ማድረግ አለብን? አንደኛ ለጓደኛም ወይ ደግሞ እኛ ጋር አብረው ለሚሰሩ ባልደረቦቻችን የሚነገርና የማይነገረው ነገር መለየት። በጣም ይሄ በትኩረት መታወቅ ያለበት ነገር ነው። አንድ ስራ ስንጀምር፣ አንድ ጉዳይ ስናስብ ለጓደኛም ሊሆን ይችላል የምናማክርበትን ደረጃ መገደብ በጣም አስፈላጊ ነገር ነው። ምክንያቱም እኛ ለጓደኛችን ስንነግረው ያ ጓደኛችን ምን ያህል ነው ደስ የሚለው፣ ይቀናል ወይስ ይደሰታል? ሊያግዘን ነው የሚፈልገው ወይስ እያገዘን እንደሆነ እንዲሰማን በማድረግ እኛ ግን ያ ጉዳያችን እንዳይሳካ ነው የሚያደርገው? ይሄንን በጣም በአስተውሎት ይሉንታ ያስፈልገም። ምክንያቱም ከሞትን በኋላ ምንም ነው ማንፈጣው፣ ከተጎዳን በኋላ ምንም ነው ማንፈጣው። ስራችን ከተበላሸ በኋላ በጣም ነው ዋጋ የምንከፍለው። በጣም በጥንቃቄ ማየት ያስፈልጋል። ይሄው እኮ በቃ በጓደኛዋ ተታላ ህይወቷን አጣች፣ ስንት ህልሟ ጨለመ። ይሄንን ነገር በጣም በጥንቃቄና በአጽንኦት በንቃት መከታተል ያስፈልጋል። ሌላው ከዚህ ጋር ተያይዞ ደግሞ እውነተኛ ጓደኛ አደጋን ይቀንሳል ወይንስ ለአደጋ ያጋልጠናል? ቼክ ማድረግ የምንችልባቸው በጣም በርካታ ሁኔታዎች አሉ። ለምሳሌ ልቡ እኛም በምናስበው ልክ ያንን ጉዳይ አንደርስታንድ ካላደረገውና ለምሳሌ በጣም ጓደኛዬ ነው ብዬ ነው ምደውልለት የኔ የልብ ወዳጅ ያለውን ነገሩ አጥቶ መምጣት አለበት እኔ ጋር። እኔ ስለምበልጥ ጓደኝነት ከዚህ ነው የሚጀምረው። እኔ ማስበውን ጉዳይ በራሱ አንደርስታንድ አድርጎ ካላመነበትና የኔን ጉዳይ ሁለተኛ ሶስተኛ የሚያደርግብኝ ነገር ከሆነ ያንን ነገር በጣም በንቃት መከታተል ያስፈልጋል። ሪሊ የምር ጓደኛዬ ከሆነ ማለት ነው። አንድ ደግሞ ከዚህ ጋር በተገናኘ ማንሳት የምፈልገው ከጓደኝነት ጋር በተገናኘ አንድ የተጀመረን ሐሳብ እያገዙን እንደሆነ እንዲሰማን ሊያደርጉን ይችላሉ፣ ግን እያገዙን አይደለም። ምናልባትም እኛ የጀመርነው ስራ እንዲበላሽ ሊሆን ይችላል እያደረጉ ያሉት። እሱንም ቼክ ማድረግ ያስፈልጋል። ከተበላሸ በኋላ ጓደኛዬን አመኘው ለሱ ኃላፊነት ሰጥቼው መባባሉ በኋላ ጥቅም ስለሌለው ማለት ነው። ወስነን ማቆም ባለብን ሰዓት የማናቆመው ጉዳይ በኋላ ላይ በጣም ብዙ ዋጋ ነው የሚያስከፍለን፣ እስከ ህይወት መጥፋት። በዚህ በተፈጠረው አደጋ ቤተሰቦቿ ተጎድተዋል፣ እህቷ ተጎድታል። እህቷ እንግዲህ ስራዋን ትታ ነው ቤት የተቀመጠችው። በጓደኝነት ሰበብ ነው ህይወቷ የተቀጠፈው። ጓደኛችን ማን ነው? ጓደኛችን ስለኛ ምንድነው የሚያስበው? እኛን ሪሊ ያገዘን ነው ወይ? ቼክ የምናደርግበት መንገድ በጣም ብዙ አለ። መንቃት ግን ያስፈልጋል። ስራችን ቢበላሽ ችግር ላይ ኖሮ ይችላል። ስማችን ቢጠፋ ባላደረግነው ነገር ተከሰን ችግር ላይ ኖሮ ይችላል። አደጋ ከደረሰብን ከሞትን ከተጎዳን ግን ይሄ በጣም ከባድ ነገር ነው። ጓደኛዬ እንደዚህ ያርገኝ፣ ለምሳሌ ከገንዘብ ጋር የተገናኘ ጸብ ከሆነ የተፈጠረው በቃ ገንዘብ ነው የምናጣው። ኢትስ ኦኬ። ጓደኛዬን አምኜው ህይወት ይጠፋ ማለትና ወር ደግሞ ጓደኛዋን እኮ አምና ህይወቷ ጠፋ የሚለው ደረጃ መድረስ ጉዳቱ በጣም ብዙ ስለሆነ ይሄንን መጠንቀቅ ያስፈልጋል። ሌላው ከዚህ ጋር ተያይዞ ማንሳት የምፈልገው የተወሰኑ የሚያጠራጥሩ ወይ ደግሞ ጥሩ ያልሆኑ የጓደኝነት ምልክቶችን ከተመለከትን በትክክል እያረክሽ ያለሽው ነገር አልተመቸኝም ብሎ በግልጽ መነጋገር፣ ምክንያቱም ጓደኝነቱ ሲቀር ስለሚቀር ማለት ነው። ከዚህ ጋር ተያይዞ የተወሰኑ ነጥቦችን ላንሳ። ለምሳሌ እምነት የሚጎርለው ከሆነ፣ መተማመን የሚጎርለው ከሆነ፣ ሚስጥራችንን ማይጠብቅልን ከሆነ ጓደኝነት ነው እንደዚህ ነገር ሐሳብ አስቤያለሁ፣ እንደዚህ ስራ ልጀምር ነው፣ እንደዚህ ቦታ ልሄድ ነው፣ እንደዚህ ነገሮች እየተፈጠሩ ነው ብዬ እኔ ያንን ሐሳብ ለጓደኛዬ ስነግረው ወይ ደግሞ ስነግራት 15 ሰው በአንድ የሚሰማው ከሆነ አደጋለሁ። እንዲኮ ተፈጥሮ እንዲኮኑ እንዲቦታ ልትሄድ ነው አይደል ምናምን የሚባል ከሆነ ጓደኝነታችንን በጣም ቼክ ማድረግ ያስፈልጋል። ምክንያቱም አትንገር ብዬ በነገሩ አትንገር ብሎ ነገረው በራሱ ዋጋ ስለሚያስከፍል አንደኛ ነገር። ሁለተኛ ነገር ደግሞ አትንገር ማለትም ላይጠብቅብኝ ይችላል። እንደዚህ ነገር ላረግ ነው ብዬ እኔ ለጓደኛዬ ከነገርኩት ሌሎች ሰዎች ጋር ሄዶ እንደዚህ ያረግ ነው መናገሩ አይጠበቅበትም። አትንገርም ባለው ማለት ነው።
ጓደኝነታችንን በእንደዚህ አይነት መንገድ ቼክ ማድረግ እንችላለን። ጤናማ ነው አይደለም የሚለው አንዴ ሊሆን ይችላል። በቃ ባይ ዲፎልት አንዴ ሀፕል ሊያደርግ ይችላል። ደስ ብሎትም ሊያወራ ይችላል። ከመስጋትም እኔ ጋር እንደዚህ ቢቅርብ ይተው ምናምን ከመባባል ሌላ ቦታ ሄዶ ሊወራ ይችላል። ግን ሞቲቭ ያስታውቃል። ከምን ተነስቶ ነው እኔ ነገርኩትን ጉዳይ ለዛ ሰው የነገረው የሚለውን በጣም ማጤን ያስፈልጋል። ስለዚህ ጓደኝነታችንን በእንደዚህ አይነት መንገድ ቼክ ማድረግ እንችላለን። ሌላው በችግራችን ጊዜ ከጎናችን የማይሆን ከሆነ የግዴታ እንደዚህ እኮ አጋጥሞኛል አግዘኝ እስከምለው መጠበቅ የለበትም። የኔ ጓደኛ ከሆነ በትክክል ጓደኛዬ ከሆነ ችግር ውስጥ እንደገባ ካወቅኩኝ እኔ ደውዬለት ስለማደርገው ነው። እንደዚህ አይነት ልምድም አለኝ። በጣም ደስ የሚለኝ ነገር ማለት ነው። የኔ የውን ነገር ወይ ሶሻል ሚዲያ ላይ ፖስት ባደረገው ሊሆን ይችላል፣ ወይ ተገናኝተን ባየውበት በአካላዊ ገጽታ ሊሆን ይችላል፣ ጉዳዩን ሰምቼው ሊሆን ይችላል። እንደዚህ እኮ ሰማው ምን ተፈጥሮ ነው እኔ ምንም ማግዝ ነገር አለ ማይለኝ ከሆነ እማልለው ከሆነ ጓደኝነታችንን ቼክ ማድረግ ያስፈልጋል። ታሞ ለምሳሌ እቤት እንደተኛ ካወቅኩኝ ቤቱ ሄጄ መጠየቅ አለብኝ። ቤቱ መሄድ ባልችል በስልክ መጠየቅ አለብኝ። ጓደኝነት አይደል? ጓደኝነት እኮ ወንድም በላይ ነው። እንደዚህ አይነት ነገሮች ውስጥ እያለፈ ቼክ ማልደራረግ ከሆነ ሪሊ ትክክለኛ ጓደኝነት ነው? የጥቅም ጓደኝነት አይደለም? ይሄንን መመርመር ያስፈልጋል። ሌላው ደግሞ ሁልጊዜ በእኛ ብቻ መጠቀም የሚፈልግ ከሆነ እኛ ጋር የሚደውለው እኛ ጋር የሚመጣው እኛ በሱ ጉዳይ ላይ እንድንሳተፍ የሚጋብዘን የራሱ ችግር ሲያጋጥመው፣ ሰርግ ሲያጋጥመው፣ ሀዘን ሲያጋጥመው፣ ስራ ሲበላሽበት እሱ ብቻ የሆነ የሚፈልጋቸው ነገሮች ብቻ ሲሆኑ ከሆነ ወደኛ ጋር የሚመጣው ይሄ ግንኙነት ይሄ ጓደኝነት ጤናማ ነው ወይ? የራሱን ጥቅም ብቻ ያስከበር አይደለም ወይ? ይሄንን ማየት መመርመር ያስፈልጋል። አመት ጠፍቶ የሆነ ጉዳይ ሲያጋጥመው ብቻ ከሆነ የሚደውለው ሪሊ ትክክለኛ ጓደኝነት አይደለም። አመት ላንገናኝ እንችላለን በራሳችን መንገድ በስራ መብዛት ሊሆን ይችላል ምናምን፣ ግን ቼክ ያስታውቃል። የሆነ ሰው ለራሱ ጥቅም ብቻ ከሆነ የሚደውለው ይሄንንም ማየት መፈተሽ ያስፈልጋል። የሆነ ቀን ምን ውስጥ ሊከተል እንደሚችልም ስለማናቅ ማለት ነው። ሌላው ወደ መጥፎ ልማዶች የሚገፋፋን ከሆነ ከዚህ ጋር ተያይዞ ሰሞኑን አንድ ፖድካስት ላይ ያየዋት ልጅ አለች። ምን የተፈጠረው በጣም ባጭሩ በጣም የምታምናት ጓደኛዋ ነች። መዝናኛ ቦታ ይሄዳሉ። ልጅቷ ግን ማድረግ የማትፈልገውን ነገር እንድታደርግ ተገፋፋት ነበር። እስኪ ይሄንን ቪዲዮ ሰምተን እንመለስ። እንዴ ሽንት ቤት ሄድኩኝ የለችም፣ በቃ የለችም፣ ጠፋች። ከዛ እንትናን እየፈለግሽ ነው አለኝ። እሷም እኮ አንቺ ጠፍተሽባት አንቺን እየፈለገችሽ ነው። ከዛ ወደ ላይ ስወጣ እዛ የነበሩ ሰፈሯ የነበሩ ያልኩክ ልጆች ከዛ አገኘኋቸው፣ ያዙኝ እና I don't know what happened ሐኪም ቤት ሄጄ ምናምን ነገር ቼክ ሲደረግ ከዛ ወደ ሐኪም ቤት ተወስጄ ምናምን ቼክ ሲደረግ ነው የተረጋገጠው። እንግዲህ እንዳያችሁት ነው ልጅቷ ቦታው ላይ የተገኘችው በሷ ምክንያት ነው። እንደሰማነው የጌም ትኬት ነው ተቆርጣ ሄደችው። ስልኳን ይዛባታለች፣ ቦርሷ እሷ ጋር ነው። ከዛ ግን የማትፈልገው ነገር ውስጥ ከታት ልጅቷ እስከ መደፈር የደረሰችው። ብዙ ወንዶች ነበሩ ቦታው ላይ የተባለው። ውጤቱ ጓደኝነትን መሰረት አድርጎ ቦሌ አካባቢ ተብሏል። ስለዚህ ከተማችን ውስጥ በጣም ብዙ እየተፈጸሙ ያሉ ነገሮች አሉ በጓደኝነት ሰበብ ማለት ነው። ስለዚህ ወደ መጥፎ ቦታ የሚመራን ወደ መጥፎ ቦታ የምትመራን ከሆነ ነቃ ብሎ ማሰብ ያስፈልጋል። ጓደኝነቱ ቢቀር ይሻላል። ምክንያቱም ችግሮች ከተፈጠሩ በኋላ ልንቋቋማቸው ማንችላቸው ነገር ውስጥ ነው የምንገባው። ሞራሊ እንጎዳለን፣ ፊዚካሊ እንጎዳለን፣ አልፎ ተርፎ ህይወታችንንም እናጣለን። በማን ምክንያት? በጓደኛ ምክንያት። ይሄ ደግሞ በጣም እንደ መነጋገሪያ የሚሆን ቶፒክ ነው። በስኬታችን፣ በሙከራችን፣ በእንቅስቃሴያችን የማይደሰት ጓደኛ ከሆነ ያለን እኔ በንጋታው ብታቆሙ አይጎዳም። የምትሞክሩት ነገር ላይ ለማገዝ ፈቃደኛ ካልሆነ ቅድም ብያችኋለሁ እያገዘን እንደሆነ እንዲሰማን ነው የሚያደርገው። እንደዚህ አይነት ሰው ጓደኛ አይደለም ሲጀመር ነው። ግን አግዛችሁ ሲሳካላችሁ ደስተኛ አይደለም።
ካጠገባችሁ ማራቅ ነው ያለባችሁ። እንደዚህ አይነት ሰው የሆነ ቀን ሊገላችሁ ይችላል፣ የሆነ ቀን ሊገለን ይችላል። እንደዚህ አይነት ጓደኛ አጠገባችን ካለ በጣም አስመሳይ ነው። እንደዚህ አይነት ሰው በጣም መጠንቀቅ ያስፈልጋል። አንዲት ልጅ ምን አለችኝ፣ አንድ ቢዝነስ ጀምራ ነውና ቲክቶክ ላይ ነው ፖስት የምታደርገው ስራዎቿን። ከዛ ፎሎ ያደረጓትን ሰዎች ስታይ ማታቃቸው ናቸው፣ የሚገዟትን ሰዎች ስታይ ማታቃቸው ናቸው፣ ላይክ የሚያርጉላትን ኮሜንት የሚያርጉላትን ቼክ ስታርግ ቲክቶክ ፔጇን ማታቃቸው ናቸው። በሆነ አጋጣሚ ግን በጣም በርካታ የምታቃቸው ሰዎችና ጓደኞቹ የተገኙበት ፕሮግራም ላይ ተገናኙ። ቲክቶክሽ በጣም አሪፍ ሆኗል፣ ቲክቶክ ላይ እየሰራሽ ነው፣ በጣም ፈምሰሻል፣ በጣም አንዳቸውም ግን ላይክም ኮሜንትም ፎሎም ሼርም አላደረጉኝም ማለት እና በጣም ፊል አድርጋ ነው ያወራችኝ። ሰው ቼክ ማድረግ ያስፈልጋል። እኔ ለምን ኮሜንት አላደርግም ለምን ላይክ አላደርግም የሚሉት አልገባም። ማውራው ቶፒክ ግን የኛ ሰዎች ናቸው፣ ጓደኛችን ናቸው፣ ይቅርባችን ናቸው ብለን የምናስባቸው ሰዎች እንዴት ነው ለኛ ያላቸው ድጋፍ? በሙከራችን ሊያግዙን ይፈልጋሉ ወይ? ሪሊ ያገዙን ነው ወይ? እኔ ነው ለምሳሌ ላይክ ሆነ ማድረግ በቃ ላይክ ነው ላደርግልት የምችለው። ቦታው ላይ ሄጄ እኔ ማገዝ የምችለው ነገር ካለ ማገዝ ነው ያለብኝ። ልምምዱም አለኝ ባይዘይ በቃ እንትና እኮ የሆነ ነገር ጀምሯል፣ ምንድነው ልናገዘው የምንችለው? ከቻልኩኝ ደውዬ፣ ከቻልኩኝ ቦታው ሄጄ፣ ከቻልኩኝ በቴክስት ሰው የምርም ስለማረገው ማለት ነው፣ የምርም ስለምገኝ እዛ ቦታ የምርም ስለማገለግል ምንድነው ኮንትሪቢዩት ላደርግ እኔ ምንድነው መስጠት የምችለው ይባላል እኮ። እኛ ሰዎች ባስፈለጉን ሰዓት መተው ያገዙን ሰዎች የሚችሉትን አድርገዋል። የሚችሉትን በቃ በደንብ የሚችሉትን አድርገዋል። እኛስ ምንችለውን አድርገናል ወይ? ይሄንን በጣም ማሰብ ያስፈልጋል። በተለይ ደግሞ ስለ ጓደኝነት አይደል የምናወራው፣ የምር ጓደኛ ከሆነን ከጎን መቆም አለብን። አንድ በጣም ሁሌም እንደምሳሌ ማነሳው አለ። አንድ ልጅ ሊያገባ ነው። ይሄ ሰው ነጋዴ ነው። በቃ በጣም ቢዚ ነው። በቀለል ያለ የሰርግ ፕሮግራም ላይ ያደርገው የፈለገው ቤተሰብ ማስተዋወቅ ምናምን። የቅርብ ጓደኛው ግን ሙዚቃ እንደሚያስፈልግ፣ ዲጄ እንደሚያስፈልግ፣ ፕሮግራሙ መቀረጽ እንዳለበት፣ ቤቱ ላይ ዲኮር አነስተኛም ቢሆን ሰርግ የሚመስል ነገር እንደሚያስፈልግ አውቆ ራሱ ወጪ መሸፈን የሚችለው ራሱ ሸፍኖ ጓደኛ ስለሆነ እንደሚያስፈልግም ስለሚያውቅ ማገዝ እንዳለበትም ስላመነ በጣም ብዙ ነገር አደረገ። ሰርጉ አለፈ፣ ፕሮግራሙ አለፈ። ከዛ በኋላ አንተ የምር ጓደኛዬ ነህ አለኛል። የምር ጓደኛዬ ነህ። እኔ ሰርግና የሆነ ፕሮግራም ማድረግ እንዳለብኝ እንጂ ማቀው እነዚህ ሁሉ አንተ የምትላቸው ነገሮች እንደሚያስፈልጉ አላውቅም። ለምን የኔ ፕሮፌሽን አይደለም ይሄ። በቃ ዝም ብለን እንደዚህ ብናልፈዋለን ብዬ ነበር። አንተ የምር ጓደኛዬ ስለሆንክ ሰርጌን የደስታ ቀኔ አደመክልኝ፣ ከጎኔ ተገኝተህ የገንዘቡን ጉዳይ ምናምን ተውት። እንደሚያስፈልገው ካወቃችሁ አንድ ሰው የናንተ እገዛ፣ የናንተ ፕሮፌሽን፣ የናንተ አስተዋጽኦ እንደሚያግዘው ካሰባችሁ መሄድ አለባችሁ። ደራሲ ቢኒያም ወርቁ አንድ የተናገረው ንግግር አለ። ሳይጋበዝ የሆኑ ቦታዎች ይሄዳል። የግጥም ምሽት፣ የፊልም ምርቃት፣ ብቻ ከኢንተርቴይንመንትና ከኪነ ጥበብ ጋር የተገናኙ ቦታዎች ላይ ይሄዳል። በተለይ ደግሞ ጀማሪዎች ከሆኑ ያን ፕሮግራም ያዘጋጁት ይሄዳል። እንደው መጠቅማቸው ነገር ካለ የሆነ ነገር ላስተዋጽኦ ላበረከት ተጋብዞ አይቀርም። እኔም ጋር በጣም በተደጋጋሚ ብዙ ነገር አግዞኛል። መስራት እድሉም ነበረን፣ እንግዳይም ሆኗል ባዘጋጀው ኢቨንት ላይ። ፕሮግራሙን ከሰማ እና እሱ ስኬጁልን ሲያይ የሚችል ከሆነ ጊዜ ካለው ይሄዳል ቦታው ላይ። ለምን ላግዛቸው እችላለሁ። የሆነ የምጠቅም ነገር ከኔ ከወጣና እና ሰዎች ከተቀየሩ ሙያዊ ገዛ ከሰጠው አስፈልግ ይሆን እንዴ ብሎ መሄድ ያስፈልጋል፣ ማገዝ ያስፈልጋል። እንደዚህ አይነትን ሰዎች ደግሞ ትሪት የምናደርግበት መንገድም በጣም ጥንቃቄ ይፈልጋል። ስለመጡ ስላገዙን ስለተገኙ ሜያ ስለሌላቸው አይደለም፣ በጣም ቢዚ ናቸው። ግን የምር የልብ ሰው ስትሆን ከልብ ላይ ያለው ነገር መልካምና ጤነኛ ከሆነ ያለምንም ካልኩሌሽን መተው ያገለግላል። ዝም ብለን እስኪ እናስተውል። በሰፈራችንም አንዳንድ ሰዎች አሉ ሳይጠሩ ድግስ ላይ፣ ሰርግ ላይ
ሀዘን ላይ ለቅሶ ላይ ቀድሞ ይገኛሉ። ድንኳኑን በሬ ሲሆን እርዱን ኮንትሪቢዩት ያደርጋሉ። የአገልጋይነት መንፈስ አለ። እንደዚህ አይነት ሰዎች እኔ በጣም ነው ቫልዩ የማደርገው። በየሰፈራችን አምሹር ቼክ ብናደርግ አሉ የሆኑ ሰዎች አሉ። እኔ ስም አለመጥራት እነ ፋዘር ሰፈራውን እድር ላይ ሰርግም ሲኖር ሀዘንም ሲኖር የሆነ ነገር ሲኖር የሚገኝ ሰው አለ። በጣም ነው ፕራውድ ነው ማለት አውርቻለሁ። ያለ ጊዜ እንደ ስለምችል በቃ እመጣለሁ ማለት ይቆማል። ያያል ይሄ ነገር ይደፈናል። ወደ ጓደኝነት ስንመለስ ጓደኝነታችን በጣም መፈተሽ፣ በጣም መታየት፣ በጣም መመርመር ያስፈልጋል። በተለይ ደግሞ በዚህ ጊዜ ዩኒቨርሲቲ ያላችሁ ወጣት ተማሪዎች ከማን ጋር ነው የምትሉት? ከማን ጋር ነው ዶርም የምትሄዱት? ከማን ጋር ነው ምሳ የምትበሉት? ከማን ጋር ነው የምታጠኑት? ላይብረሪ ውጪ በዩኒቨርሲቲ በር አካባቢ ግቢ አካባቢ ከማን ጋር ነው ፊልም የምታዩት? አምሽታችሁ ስትገቡ ከማን ጋር ነው? ምን አይነት መጠጥ ነው የምትጠጡት? ሪሊ መጠጣችሁ ውስጥ ምንድነው ሊጨመር የሚችለው? ቼክ ማድረግ ያስፈልጋል። በጣም መጠራጠር አይደለም፣ ራስን ማክበር፣ ራስን ማዳን፣ ህይወትን ሴቭ ማድረግ ነው። በጓደኝነት ሰበብ በጣም ብዙ አደጋዎች እያጋጠሙ ነው። ጓደኛው እንደዚህ ያደርገው፣ ጓደኛው እንደዚህ ያርግቻት፣ ለጓደኛ ያማክሬ አምኜ ፕሮፖዛል ሰጥቼው አምኛት ፕሮፖዛል ሰጥቻት አምኛት አማክሪያት ጓደኝነታችንን በጣም በንቃት መከታተል ያስፈልጋል። በጣም በንቃት መከታተል 5 ጊዜ ደውዬለት የማይመልስልኝ ከሆነ በጣም የልብ ወዳጅ የምለው ጓደኛዬ በእህቱ በወንድሙ በሚስቱ ምናምን ጤንነቱን መጀመሪያ ቼክ አደርጋለሁ። ጤነኛ ከሆነ ኢትስ ኦኬ። በምፈልገው ሰዓት ያልደረሰልኝ ጓደኛዬ ግን እሱ ሲፈልገኝ ከሆነ የሚመጣው መመርመር ያስፈልጋል። ትላልቅ ተቋማት ላይ ኢሜል፣ ቴክስት፣ ስልክ ማክሲመም ከ24 ሰዓት በኋላ መመለስ አለበት። ስልክ 24 ሰዓት አትሊስት እንደው ሰፋ አድርገን ነው ሚስ ኮል ታይቶ መደወል አለበት። የምር ጓደኛ ከሆነ ቴክስት መመለስ አለበት። ኢሜል፣ እንደዚህ አይነት ነገሮች ጓደኛ አይደለም። ጓደኛ እኮ በጣም እኔ አሁን ከጓደኛዬ ጋር በጣም በቀን ብዙ ጊዜ ነው የምንደዋወለው። ፍቄ ይባላል። በጣም ካልተደዋወልን 2-3 እንደዋወላለን። ለሳምንት ዝም ካለኝ ለወራት ዝም ካለኝ there is something ወይ ነገ ችግር አለ ወይ እሱ ጋር ችግር አለ። ቼክ እንደራረጋለን። በሚስታችን በእህታችን ምናምን ቼክ እንደራረጋለን። ከዛ ከዘለለ ግን በቃ መመርመር ያስፈልጋል። ሪሊ ጓደኝነቱ ወዴት እየሄደ ነው? ሪሊ እያገዝኩት ነው ወይ? ሪሊ እያገዘኝ ነው ወይ? ወዴት ነው ነገርዩ እየሄደ ያለው? መነጋገር አለ። ወደ መጨረሻም ስመጣ ይሄንን ጉዳይ ሳነሳ ሰሞኑን የተፈጠሩት ጉዳዮች የጋራ ስማቸው ጓደኝነት። በጓደኝነት ህይወት ጠፋ። በጓደኝነት ሰው ልጅቷ ተደፈረች። ወጣትነቷን፣ ሞራሏን፣ ስብዕናዋን በቃ አጣች። በጣም ደግሞ ፈርዘርን ብንሄድ ድርጅቶች የከሰሯሉ በጓደኝነት ሰበብ። ስራዎች እንዳይሳኩ የተደረጓሉ በጓደኝነት ሰበብ። በጣም ሰሞኑንም ሌሎች የሰማዋቸው ጓደኛዬ እንደዚህ አድርጎኝ ማን ነው ጓደኛችን? ጓደኝነታችንን በደንብ እንፈትሽ፣ በደንብ እንመርምር። ጤነኛ ነው ወይ አይደለም? ወዴት እየሄደ ነው? ምንድነው ችግር አለ ምናምን እንባባል። በቃ ደብሮኛል፣ ይሄ እዚህ ጋር ያለው ነገር እንዲህ እየተመለሰልኝ ነው። ከሰው ጋር ማውራትም ካስፈለገ ማውራት ያስፈልጋል፣ ከወንድም ከጓደኛ ጋር። ሌላው ደግሞ ራቅ ብለን ስንሄድ የተለየ ቦታ ምንሄድ ከመሰለን የሚያጠራጥር ነገር ልባችንን እንስማ ይባላል። የልብ ትርታን መስማት ይባላል። ከደበረን አንሂድ በቃ። ለምሳሌ የሚያጠራጥር ነገር ካየን ከጓደኛዬ እንትና ጋር እንደዚህ ቦታ እየሄድኩ ነው፣ ካንሰል ማድረግ የምንችል ከሆነ እሰየው፣ ተገላገለን። እኛም ማረፍን፣ ቤተሰብም ማረፈ፣ ችግር ሳይፈጠር ሰላም ሆነን ማለት ነው። ግን ቦታው ላይ የግድ መሄድ ኖሮብን እንደው ነገርየውን በደንብ አቴንድ ማድረግ ካለብን አመሻለሁ ወይ እውላለሁ፣ ወደዚህ ቦታ እየሄድኩኝ ነው፣ እንትና አብሮኛል፣ እንትና አብራኛለች። ከዛ ቤተሰብም ሲደውል፣ ሚስትም ስትደውል፣ እህትም ወንድም የሥራ ባልደረባም ሲደውል ስልካችን ዝግ ከሆነ ቀጥታ ማን ጋር ይደወላል? ኦር ማን ቼክ ይደረጋል? አብሯችሁ ያለው ሰው ቼክ ይደረጋል። የምትሄድበት ቦታ ደግሞ ስፔሲፊክ ሜንሽን ከተደረገ እዚህ ቦታ ነው ያለው፣ እዛም ቦታ ይመጣል።
ሰው እንዳጠቃላይ ዛሬ በቆይታ ከእንዳሻው ጋር ማንሳት የምንፈልገው ነጥብ ጓደኝነታችንን እንፈትሽ፣ ይሉንታ አያያዝን፣ መጥፎ ግንኙነት ውስጥ ከሆነ ያለነው እናቆመው፣ ወይ ደግሞ ጊዜ ሰጥተን ሪሊ ይሄ ነገር ያስቀጥለኛል አያስቀጥለኝም፣ የምር ከጓደኛዬ ጋር ያለኝ ኮንቨርሴሽን የምናወራው ሐሳብ ጤነኛ ነው ወይ፣ ለነጋችን የሚጠቅም ነው ወይ፣ ለስራችን ለውሏችን ለአይምሮአችን ወደ አይምሮአችን እኮ የምናስገባው ነገር በጣም ጤነኛ መሆን አለበት ይባል በባለሙያዎች ሲነገር እሱን አስተካክለን በተቻለ መጠን ጤናማ የጓደኝነት ህይወት እንዲኖረን ራሳችንን እናዘጋጅ እንመርምር ለማለት እወዳለሁ። የዛሬው ቆይታ ከእንዳሻው ጋር ፕሮግራም ይሄንን ይመስላል። ስለነበረን ጊዜ በጣም አድርጌ አመሰግናለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑን፣ አብርቱን፣ አግዙን፣ ኮሜንት አድርጉን። ሌሎች እንግዶቻችንንም ይዘን የምንቀርበት ፕሮግራም እንደተጠበቀ ነው። በጣም አሪፍ ነገሮች እየተዘጋጀን ነው። ይመቻችሁ። ቻው